የመኖር ትርጉሙ ለምን እንደሚጠፋን ታውቃላችሁ? ለምን ዲፕረስድ እንደምንሆን ለምን እንደሚከፋን ታውቃላችሁ? እንዳልኩት ባለፈው 3 የህይወት ቻፕተር አለ እና የሰው ልጆች አላማችን ሁል ጊዜ ከመነሻችን ልጅ ሆነን ኢሞሽናል የሆነውን ስቴጅ እናልፋለን። ከዛ በኋላ ደግሞ ወደ ኢንቴሌክቹዋሉ ከፍ ለማለት ወደ ጭንቅላታችን ደግሞ እናልፋለን። ከዛ በኋላ ግን መጨረሻችን መሆን ያለበት ወደ ስፒሪቹዋሉ ከፍ ማለት ነው እና መጨረሻችን ሁል ጊዜ እሱ ነው። በቃ ነፍሳችን የሚፈልገው ነገር እሱን ነው። ነፍስ እፍ ብሎ የፈጠራትን ፈጣሪ ነው የምትሻው እና መጨረሻ እሱን ካላገኘን ሁልጊዜም በቃ በህይወት ተስፋ እንቆርጣለን። የሚሰማን በጣም ዲፕ የሆነ የባዶነት ስሜት አለ። በቃ ሁሉ ነገር አሳክታችሁ ሁሉ ነገር አቅዳችሁ አሳክቻችሁት በቃ ሁሉ ነገር ሆኖላችሁ ግን ያቺ የምትሰማችሁ የባዶነት ስሜት አለች። በቃ ማታ ማታ ማታስተኛን ስሜት ያቺ እሷን ሊሞላት የሚችለው መጨረሻ 3ኛው ሌቭል ላይ ከፍ ስንል ብቻ ነው እና እኔ አሁን በራሴም በኩል እሱ ጋር ደርሻለሁ ለማለት ሳይሆን እየታገልኩ ነው። ህይወቴ ላይ ከኢሞሽናል ስቴጅ ከፍ ለማለት እየታገልኩ ነው። ከሱም አልፌ ወደ ስፒሪቹዋሉ ለመግባት እያቀድኩ ነው እና አሁን ላይ በፊት ቢሰማኝ የነበረው ዲፕረስድ የሆነ በቃ መኖር እስኪያስጠላኝ ድረስ ድብርት ውስጥ ገብቼ ነበር እና እሱ ስሜት አሁን ላይ የለም። ምክንያቱም ለመንቀሳቀስ እየሞከርኩ ነው። ከአንዱ ወደ አንዱ ከፍ ለማለት እየሞከርኩ ነው። ነፍሴ ኡፍ ብላ በቃ ነፃነት ሰጥቻታለሁ እንድትንቀሳቀስ እና ነፍሴንም እያዳመጥኩ ነው ምን እንደምትፈልግ። ስለዚህ እሷን ለማስደሰት እየሞከርኩ ነው። ለዛም ነው ዲፕረስድ ማልሆነው ማይከፋኝ ምናምን አት ዲስ ታይም ማለት ነው። ግን ሁልጊዜ ከከፋችሁ ዲፕረስድ ከሆናችሁ ምንድነው ማሰብ ያለባችሁ? በቃ ጀስት የሆነ ስቴጁ ላይ ስታክ አድርጋችኋል። ወይ ኢሞሽናል ሌቭሉ ላይ ሊሆን ይችላል፣ ወይ ደግሞ ኢንቴሌክቹዋል ሌቭሉ ላይ ሊሆን ይችላል። ከሁለቱ አንዱ ላይ ነው ብዙ ጊዜ የሚሆነው። በቃ ምክንያቱም ስፒሪቹዋል ፋይናል ዴስቲኔሽን እና ስታክ አድርጋችኋል ማለት ነው። ለዛ ነው። ስለዚህ ካላችሁበት ለመንቀሳቀስ መሞከር፣ ከፍ ለማለት መሞከር ነው እና ሰው ደግሞ እንዴት ነው መንቀሳቀስ ያለብን? መንገዱን ማንም አያሳይም። ስለዚህ መንገዱን ግን እኔ በራሴ ህይወት ሼር ለማድረግ እሞክራለሁ። ቴንኪው ስላዳመጣችሁ።